በመንፈሳዊ ነገር ማደግ እየፈለጋችሁ ማደግ ያልቻላችሁ ሰላም ቅዱሳን እግዚአብሔር ጸጋና እግዚአብሔር ሰላም ባላችሁበት ቦታ ይብዛላችሁ። ዛሬ እስቲ አንድ ነገር ወደ እናንተ ይዤ መጥቻለሁ። በተለይ በመንፈሳዊ ነገር ማደግ እየፈለጋችሁ ማደግ ያልቻላችሁ እግዚአብሔርን ቃል እያነበባችሁ እግዚአብሔር ቃል ጊዜያችሁን ለረጅም ጊዜ እያሳለፋችሁ ያላችሁ ነገር ግን መንፈሳዊ ለውጥ በሕይወታችሁ ላይ እየመጣ ያልሆነው መልእክት ለእናንተ ነው። በትዕግስት እንድትከታተሉ ስል በጌታ ፍቅር ጋብዛችኋለሁ። እንግዲህ መጽሐፍ ቅዱስ ከዘፍጥረት እስከ ዮሐንስ ራእይ ስንመለከት የተለያዩ የእምነት አባቶችን እንመለከታለን። ያውም ጌታ ኢየሱስ ክርስቶስ ራሱ ወደ ምድር ከመጣ በኋላ የመሰከረላቸው የእምነት አባቶችም እንመለከታለን። ከነሱ መካከል አንድ ታላቁ አብርሃም የእምነት አባት ተብሎ ይታወቃል። እነ ኤልያስ አሉ፣ እነ ሙሴ አሉ፣ እነ ኤልሳዕ አሉ። የተለያዩ የእግዚአብሔር አገልጋዮች መጽሐፍ ቅዱስ ላይ በብሉይ ኪዳንም በአዲስ ኪዳንም እንመለከታለን። በአዲስ ኪዳን ደግሞ እነ ጳውሎስን፣ ዮሐንስን እንመለከታለን፣ እነ ማቴዎስን እንመለከታለን፣ ሐዋርያቶችን እንመለከታለን። በብሉይ ኪዳን ደግሞ ነቢያቶችን እንመለከታለን። ብዙዎቻችን እንደነሱ መሆን እንፈልጋለን፣ እንደነሱ ማገልገል እንፈልጋለን፣ እንደነሱ መሮጥ እንፈልጋለን፣ እንደነሱ ከእግዚአብሔር ጋር ህብረት እንዲኖረን እንፈልጋለን፣ ዲቮሽን እንዲኖረን እንፈልጋለን፣ ከእግዚአብሔር ጋር የጠለቀ ነገር እንዲኖረን እንፈልጋለን። የተለያዩ ተአምራቶችን እግዚአብሔር በእኛ አልፎ እንዲያደርግ እንፈልጋለን። ነገር ግን እኔ የሚመስለኝ እነሱ ያወቁትና እነሱ የተረዱት ነገር የተረዳን አይመስለኝም። ነገር ግን እያንዳንዱ ጋር ስትመጡ የሚያመሳስላቸው አንድ ነገር አለ። እያንዳንዱ ጋር ስትመጡ የነሱን ታይሚንግ ፖይንት የሆነው የነሱ የለውጥ መንገድ የሆነው የሚያመሳስላቸው ነገሮች አሉ። መጽሐፍ ቅዱስ ላይ የነቢያቶችንም ታሪክ ስንወስድ የሐዋርያቶችንም ታሪክ ስንወስድ የጀምሩበትና የነሱ ተርኒንግ ፖይንት የለውጥ መንገድ የሆነ አንድ መንገድ አለ። ብዙ ጊዜ ለመንፈሳዊ እድገት ብዙ ሰው የሚያስበው ፋስቲንግ፣ ጾም፣ ጸሎት፣ መግባት፣ እግዚአብሔር ቃል 24 ሰዓት ማንበብ፣ በደንብ ማንበብ ምናምን የተለያዩ እንቅስቃሴ በቸርች ውስጥ ማድረግ ይመስለዋል። ያ አይደለም። ከነዚህ ሁሉ በፊት አንድ ክርስቲያን፣ አንድ ደግሞ በመንፈስ ማደግ የሚፈልግ ወጣት፣ የሚፈልግ ታዳጊ፣ የሚፈልግ እናት፣ የሚፈልግ አባት አንድ ማድረግ ያለባቸው ነገሮች አሉ። ሁሉንም ነቢያቶችንም ስንመለከት፣ አስተማሪዎችን ሐዋርያቶችንም ደግሞ ስንመለከት የሚያመሳሰላቸው አንድ ነገር አለ። እርሱ በዋናነት ምንድነው? መታዘዝ። መንፈሳዊ ምስጢር በውስጡ ያለው መታዘዝ ነው። መንፈሳዊ እድገት ያለው በዋናነት በመታዘዝ ውስጥ ነው። ለእግዚአብሔር እየታዘዛችሁ በመጣችሁ ቁጥር የእግዚአብሔር መንፈስና የእግዚአብሔር ክብር በእናንተ ላይ እየተገለጠ ይመጣል። የአብርሃም የተርኒንግ ፖይንቱ መታዘዝ ነው። እግዚአብሔር አብርሃም ጋር መጣና እኔ ወደማሳይ ምድር ውጣ ነው ያለው። እና አብርሃም ያንን ቃል ሰማና ከአባቱ ቤት፣ ከዘመዱ ቤት፣ ከዛ ከሚኖርበት አካባቢ፣ ከዛ ከተመቻቸ ኤንቫይሮንመንት ሁሉን ነገር ጥሎ እግዚአብሔር ወደ ተናገሩ ወደዛ ስፍራ መጓዝን ጀመረ። ወዴት? እኔ ወደማሳይ ብሎ እግዚአብሔር ለአብርሃም ተናገረው። አብርሃም ያቺን ቃል ይዞ ከአባቱ ቤት ወጣ፣ ከቤተሰቦቹ ወጣ። ኤልሳዕን ስንመለከት ልክ ኤልሳዕ ላይ ኮሊንግ ሲመጣ፣ ጥሪው ሲመጣ እያረሰ ነበር። ሁላችሁም ታውቃላችሁ። በበሬዎች እያረሰ ነበር፣ በእርሻ መካከል ነበረ። ያ ጥሪ ሲመጣ ግን በዛ መቀጠል አልቻለም። ይልቁንም ምን አደረገ? እያረሰበት የነበረውን በሬ አርዶ አበላቸውና ወደ ጥሪው ሄደ፣ ወደ ጥሪው ተጓዘ። እና በዋናነት መንፈሳዊ እድገትን ለማምጣት የሚያስፈልገው እግዚአብሔርን መታዘዝ ነው። መጽሐፍ ቅዱስ ሲናገር ምን ይበልጣል ይላል? መስዋዕት ምን መታዘዝ ይበልጥ ይላል። መስዋዕት ከማቅረብ በላይ መታዘዝ ይበልጣል። ስለዚህ እግዚአብሔርን መታዘዝ ውስጥ ትልቅ መንፈሳዊ ለውጥ፣ ትልቅ መንፈሳዊ እድገትን ታመጣላችሁ። በመንፈስ ማደግ ከፈለጋችሁ ማድረግ ያለባችሁ ትልቅ ነገር እግዚአብሔርን ታዘዝ። መንፈስ ቅዱስ በልባችሁ ውስጥ ለሚያመጣ ድምፅ መታዘዝ መቻል አለባችሁ። መታዘዝ ከመስዋዕት ይበልጣል። የዳዊትን ሕይወትና የሳኦልን ሕይወት ስንመለከት አንድ ለውጥ አለ በመካከላቸው ላይ። ዳዊት ታውቃላችሁ በጣም ኃጢአተኛ የነበረ ሰው ነው። እግዚአብሔርን የበደለ ሰው ነው። እግዚአብሔርን ከመበደልም አልፎ ዳዊት የንጹህ ደም ያፈሰሰ ሰው ነው እና ዳዊትን ስትመለከቱ ግን እግዚአብሔርን የመታዘዝ ልብ አለው። ለእግዚአብሔር የመታዘዝ ልብ አለው።
ሳኦልን ደግሞ ስንመለከት እምቢተኛ ልብ ነበር የነበረው። እግዚአብሔር የሚታዘዝ ልብ አልነበረ። ለዛም ንግስናው 2 ዓመት ተኩል ቀጠለ። ከዛ በኋላ እግዚአብሔር ንግስናውን ከሳኦል ላይ አነሳና በዳዊት ላይ አደረገ። ለምን ካላችሁ መታዘዝ ከመስዋዕት ይበልጣል። ከምንም ነገር በላይ መንፈሳዊ እድገት በሕይወታችሁ እንዲመጣ ከፈለጋችሁ፣ በዘመናችሁ ላይ መንፈሳዊ እድገት ማምጣት ከፈለጋችሁ እግዚአብሔርን ታዘዙ። እግዚአብሔርን ታዘዙ። በመታዘዝ ውስጥ ትልቅ መንፈሳዊ እድገት አለ። ትልቅ መንፈሳዊ ለውጥ አለ።